ሰላም ሰላም ወደ ቻናሌ ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ የሽንኩርት ቅባት አዘጋጅቻለሁ። የሽንኩርት ቅባት ይኸው እዚህ ጋር ሽንኩርቱ ይታያል። ሽንኩርት ቀይ ሽንኩርት ማለት ነው። ሽንኩርትና ሎሚ ትንሽዬ ማር አድርጌበታለሁ። ማር ጥሩ ነው ለፀጉር እንዲያብረቀርቅ ያደርጋል የሚል ነገር ሰማሁና ጨመርኩበት። ከዛን ደግሞ ዘይትም አደረኩበት። ይሄኛው ዘይት ሳልታጠብ በፊት የምጠቀመው ነው። ከሽንኩርት ሽንኩርት አለው። ሽንኩርት ቅርንፉድና ከሄንትን ቀረፋ የሰራሁት ነው እና እንደዚህ እያደረግን ፀጉራችንን እንንከባከባቸዋለሁ። አሁን ከእናንተ ጋር እቀባለሁ። ያን ያህል አይደለም ሽታው፣ ሎሚ ስላደረኩበት ሽታው ብዙም አያስጠላም። ሎሚ ለፀጉሩም አሪፍ ነው። የሚያሳክክ ነገር ሰሞኑን በጣም ያሳክከኛል ፀጉሬን። አየሩም ጥሩ አይደለም። የሆነ እጅ ላይ ራሱ የሆነ ቀጭ እንደማውጣት ነገር ይሆናል። እሱ ከአየር ሁኔታ ነው። አየሩ የሆነ አዋራም አለው። ብቻ ትንሽ ግራ የገባው ነው አየሩ ራሱ። ከዛ የተነሳ ይመስለኛል በጣም ነው የሚያሳክከኝ። ታጥቤ ሳምንት እንኳን ሳይሞላ ያሳክከኛል። እና እስቲ ሽንኩርት ጥሩ ነው፣ ፀጉሩም ያሳድጋል። ለሚያሳክክ ነገሩም ጥሩ ነው። ሎሚም እንደዛ እና እንደዛ አድርጌ እስቲ ልረፍ። በጣም እያሳከከኝ ነው። ወይ 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 ወይ! እስቲ በአንድ ጎን ብቻ ልቀባ። በጣም እያሳከከኝ ነው። እና ውድ ቤተሰብ እናንተም እንደዚህ እያደረጋችሁ ተጠቀሙ። ፀጉራችሁ ረጃጅም ይሆንላችኋል። ጤናኛ ፀጉር ይሆንላችኋል። እንደምታዩት ነው ፀጉሬ ቆንጆ ነው፣ ረጃጅም ነው። ፀጉራችሁ ደግሞ ምንጊዜም ስትሰሩ ቅባትም ኖርማል ቅባትም ስትቀቡ ስትሰሩ ማሳጅ ማድረግ እንዳትረሱ። ማሳጅ ከምንም በላይ ነው። ከቅባትም ከምንም በላይ ማሳጅ አንደኛ ነው ለፀጉር። ጫፍ ጫፉንም እንደዚህ እያደረጋችሁ እንደውም እየወጣ ነው። ይህንን ሰሞን እያሳከከኝ ነው። ሳሳክከው ደግሞ ለሳካው ደግሞ የመነቃቀል ባህሪ ይመጣል። ወይኔ ሽንኩርት! ወይ ወይ ወይ! ሽንኩርት እኮ በጣም ምርጥ ነው። እኔ ግን በጣም ነው የሚከብደኝ ሽታው ለምንድነው እንጂ ደግሞ ምግብ ስሰራ ራሱ ያስለቅሰኛል እንትኑ ሽታው ማለት ነው። አሁንም ሊያስለቅሰኝ ነው። ሽታው ያስለቅሰኛል። ምን የሚሉት ፈሊጥ ነው ያው እንዴ! አይለምድም እንዴ? ከድሮ ደግሞ ጀምሮ እንደዚህ ነው። ኢትዮጵያ ሆኜ ሽንኩርት ያስለቅሰኛል። በየጊዜው ምግብ ስሰራ እያለቀስኩ ነው የምሰራ። እንደዚህ የሚሆኑት እኮ ምግብ የማይሰሩ ምናምን ነው ማለት ያን ያህል ስራ የማይሰሩ ነው መሰለኝ። እኔ እንግዲህ እሰራለሁ፣ ምግብም እሰራለሁ፣ ግን ሁሌም እንዳለቀስኩ ነው። ምን ጉድ ነው? አልቅሼ ሞትባችሁ እኮ ነው። አሁን እንዳያለኝ ብዬ ሎሚ ያረኩበት፣ ግን ያው ነው እያስለቀሰኝ ነው። እያለቀስኩ እሰራለሁ። ማረገኛ በዚህ ጎን ጨርሻለሁ።
በኋላ ደግሞ ሁሉንም አንድ ላይ ማሳጅ አደርጋለሁ። ፀጉሬ እንዴት ወፍራም እንደሆነ ዛላው ወፍራም ነው። ይሁት የእንትን ቅባት የባዝሊን ቅባት ፀጉር እንደዚህ ዛላ ያሳምራል። ወፍራም ነው ፀጉሬ ነው። አበጥሬ እንኳን እንትን አይልም፣ ብትን አይልም። እንደዚሁ ነው የሚቀረው። አሁን ይሄንን አበጥሬ ያለው ግን እንደዚሁ ነው እና የባዝሊን ቅባት ሰርቼ ያሳየቻችኋለሁ። በጣም አሪፍ ነው። ፀጉርን ያወፍራል፣ ያፋፋል ማለት ነው። ያወፍራል እንኳን መፍራት ለሰው ነው። ያፋፋል፣ ፀጉርን ያፋፋል። እዚህ አካባቢ ደግሞ ምንም ጸጥታ የሚባል ነገር የለም። ምንም ማለት ነው። ቪዲዮ ስሰራ ራሱ እንዴት እንደተቸገርኩኝ ላይፍ ስገባ ምንም ጸጥታ የሚባል ነገር የለም። የውሃ በስመ አብ ሞትኩኝ። የውሃው እንትን ሞቶር ይጮሃል። ልፍት ምናምን የሚያጸኑት እሱ ይጮሃል። ድምፅ አለ ምን ጊዜም። በስመ አብ ለዚህ እኮ እኔ ሽንኩርት የማልጠቀም በብዛት። ጉድ 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 ጉድ። ብዙም አታቆዩ፣ ግማሽ ሰዓት ከቆየ ይበቃል። እኔ ብዙም አላቆይም። እኔ ሽንኩርት አለርጂክ አለብኝ እንዴ? ምን ጉድ ነው? ወይኔ ወይኔ። አይ ሲያጌጡ ይመላለቱ ነው ምንድን ነው የሚባለው? እንደዛ እየንኩኝ ነው እንግዲህ ዛሬ። አሁን በሁለቱም በኩል ጨርሻለሁ ማለት ነው። በሁለቱም በኩል ገላይን ስለምታጠቅ ልብሴን ምንም አይሆንም የሚቀየር ስለሆነ። እናንተ ግን ማትቀይሩ ለነገሩ ሽንኩርት ነክቶ የማይቀየር ልብስ እንዴት ነው የሚሆነው? መቀየር ግድ ነው። ፎጣ መጠቀም ይቻላል እንዳይነካችሁ። ፎጣ መጠቀም ይቻላል። ጉድ ጉድ ጉድ። እንደዚህ ማሳጅ አድርጎ ይሄ ነገርም እኮ ይሄ ነገር ምርጥዬ ናት ለማሳጅ ማለት ነው። እና እባካችሁ ሰብስክራይብ ማድረግ እንዳትረሱ። ላይክ ሼር። ለመላጣ ለሆኑ ለወንድም ለሴትም ፀጉር የሸሸ ሽንኩርት፣ ሌላ ቅባት የሚመሰራቸው ቅባት ጥሩ ነው። መላጣ ለሆነ ወንድማችሁ ወይ ደግሞ ባላችሁ። የኔ ባል መላጣ ነው እኮ ኢትዮጵያ ስገባ ሰራበታለሁ። ስራው ብዬ እንደዚህ ነግረዋለሁ። ሙት ሊሰማኝ ሳቀብኝ ጭራሽ። እና ኢትዮጵያ ሲሄድ ሰራለታለሁ እንደዚህ። እናንተም ወይ ለባላችሁ ወይ ለወንድማችሁ አሳዩ። ከኋላ ይውስጥ እስቲ ፀጉሬ የት ደረሰ? ዋው ቂጤን ደረሰ። ማር ስላለው ያዝ ያዝ ያደርጋል። ማሳጅ ማድረግ እንዳትረሱ። ፊት ለፊት ይሄ ፊት ለፊቱ ፀጉራችሁ ወደፊት ወደኋላ የሸሸ ይንቁን ግንባር የለኝም ኖርማል ነው። ቢሆንም ግን ቤቢ ሄር እንዲወጣላችሁ አሁን እኔ ግንባር እንትን የለኝም፣ ግን ቤቢ ሄርም የለኝም። ቤቢ ሄር ያወጣል አሉ። እኔ እሱ ላይ እንኳን ብዙም ትኩረት አላደረኩም። ግንባር ካለልኝ ቤቢ ሄር ቢኖር ባይኖር ያምራል እኮ ግን ቤቢ ሄር በጣም ነው የሚያምረው።
እናንተ በብሔር ነጭ ሽንኩርት በብሔር ያወጣል። የሆነ ቦታ እንደ ላሽ ነገር አድርጎ ከተነቃቀለ እዛ ቦታ ላይ እሹት። ከፊት ለፊትም እንደዚህ እኔ ሽታውን አልችልም። ለዛ ነው ይኸው ቀይ ሽንኩርት ራሱ እያስለቀሰኝ ነው። አሳሬን እያበላኝ ነው። እና እናንተ እንደዛ እያደረጋችሁ ተጠቀሙ። እንደዚህ አይነት ፌስታል ካለ አለ፣ ከሌለ ኖርማል ፌስታል ተጠቀሙ፣ ችግር የለውም። ከዛ ሻሻችን እናደርጋለን። ከዛ ከግማሽ ሰዓት በኋላ ጥጥ ማለት ነው በጣም ትልቅ ነው ፌስታሉ። ለቀም መዝናሽ ከዛም ታጠባለው። ታጣጠባችሁ ፀጉራችሁን ከታጠባችሁ በኋላ በፎጣ አታድርቁ። እንደዛው በውሃ እንደረጠበ ቅባት ቀቡትና እንደዚህ ያስይዛችሁ ምናምን አትተው። ወይ 4 ቦታ ብቻ ስሩት፣ ቁጥጥር ነገር ስሩትና እንደዛ ሲሆን አሪፍ ነው። እና ውድ ቤተሰብ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ባይ ባይ።